የኢትዮጵያ ካላንደር አፕሊኬሽን በውስጡ ብዙ ፊቸሮችን የያዘ ነው። ከዛ ውስጥ የተወሰኑትን አብረን ነኝ። ይህ አፕሊኬሽን ለአይፎንም ለአንድሮይድም አለ። ፕሌይ ስቶር ላይ ሄደን ኢትዮጵያ ካላንደር ብለን ሰርች እናድርግ። ከሚመጣው ዝርዝር ውስጥ ይህን አፕሊኬሽን ኢንስቶል እንበለው። አይፎን ላይ ያላችሁ ደግሞ አፕ ስቶር ላይ ገብታችሁ ሰርች አድርጉ፣ ራሱን አፕሊኬሽን ታገኙታላችሁ። የአፕሊኬሽኑ ኢንተርፌስ ይህን ይመስላል። ከታች ቋንቋውን ከፈለጋችሁ እንግሊዝኛ ካልፈለጋችሁ አማርኛ ማድረግ ትችላላችሁ። በዓላት ሚለው ጋር ከሄድን በአመት ውስጥ ያለውን ሙሉ በዓላት ዝርዝር ያሳየናል። እያንዳንዱን ከከፈትን የበዓሉን ስምና ቀኑን አብሮ ያሳየናል። እነዚህ በዓላቶች ቀናቸው ሲቃረብ አስቀድሞ ኖቲፊኬሽን ይልክልናል። እዚህ ጋም እንደምታዩት የሙስሊምም የክርስቲያንን በዓል በካታጎሪ ከፋፍሎ ያስቀምጥልናል። ኖቲፊኬሽን እንዲደርሰን ከፈለግን ኦን ማድረግ ነው። ሌላው አሪፍነቱ በጣም የወደድኩት እኔ የጾም ቀናቶችንም በውስጡ የያዘ ነው። ጾም ሊገባ ሲል አስቀድሞ ኖቲፊኬሽን ይልክልናል። ከሌሎቹ ፊቸሮች ውስጥ ካላንደር ኮንቨርት ማድረግ ከፈለገን እሱንም በውስጡ የያዘ ነው። ሀበሻ ኢቨንት የሚለው ፈለጋችሁትን ከተማ መርጣችሁ እዛ ከተማ ውስጥ በቅርብ የሚካሄዱትን ኢቨንቶች እንዳለ ዝርዝር እዚህ ጋር ያሳያል። ኮንሰርትም ካለ ኮንፈረንስም ካለ ባዛሮች የሚሆን ቀድሞ እዚህ ጋር በዝርዝር ያስቀምጥልናል። ሌላው የሰው ልደት የምትረሱ ከሆነ እዚህ ጋር መዝግባችሁ ስሙንም ቀኑን ማስቀምጣችሁ የልደት ከመድረሱ ከተወሰነ ቀናት በፊት ኖቲፊኬሽን ይልክላችኋል። ቀጠሮም እንደዛው ቀጠሮ ካለብን ለተጨማሪ አፕሊኬሽኑን ጭናችሁ ፈንክሽናሊቲዎቹን ሙሉ እንድታዩ ሪከመንድ አደርጋለሁ።